What's good YouTube እንዴት ናችሁ? እንግዲህ አብሬ ኮነኝ ባክ ኦን አናዘር ባንገር ቪዲዮ ተመልሻለሁ ማለት ነው። ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣሁላችሁ። ግንዛቤ ማስጨበጫ ነገር ነው የዛሬው ቪዲዮ። ወደ ዩሮፕ ስመጡ ወይ ደግሞ ወደ ጣሊያን ስፔሲፊክሊ ስመጡ የሚጠብቃችሁ ነገር ስለ ስራው፣ ስላለው ኢንቫይሮንመንት፣ ምን ሪኳየርመንቶች ማሟላት እንዳለባችሁ ያለውን ነገር በአጭሩ የምገልጽላችሁ ይሆናል ማለት ነው በዚህ ቪዲዮ። ከዛ በፊት ግን መጀመሪያ ሰብስክራይብ ማድረግ እንዳትረሱ። ሜክ ሹር ቱ ፎሎው ኤንድ ሂት ዘ ሰብስክራይብ በተን። እንደምታውቁት አሁን ስትሪም ማድረግ ጀምረናል። ሶ ዩቲዩብ ላይ ስትሪማችንን አክቲቭሊ ተከታተሉ። እዛም ላይ አንዳንድ ነገሮች ይሆኑናል ማለት ነው። ሶ ያ ሌትስ ጌት ቱ ዘ ቪዲዮ። ኦኬ ሶ እዚህ ጋር ሊስት አድርጊያቸዋለሁ የሚያስፈልጉትን ነገሮች ማለት ነው። ሶ ላይክ ያለውን ነገር በግልጽ ነግራቸዋለሁ። ሶ እንደምታውቁት እንግዲህ ያው ኤቢ ጋይድስ የሚባል ቲም አለ ቴሌግራም ላይ ኦልሞስት ከ4500 በላይ ሜምበር ያለው ደርሷል አሁን ላይ። እዛ ላይ እንግዲህ የተለያዩ የትራቨሊንግ ጋይዶች የትራቨሊንግ ቲፖች ምናምን እንሰጣለን። በዚህ ዓመትም ለተወሰኑ ተማሪዎች ፕሮሰስ እያደረግን ነው። እንደምታውቁት እናንተም በግል ፕሮሰስ እንድናደርግላችሁ ከፈለጋችሁ በእርግጥ አሁን ኦልሞስት ይህን ቪዲዮ በምታዩበት ሰዓት ላይ ታይሙ አፕላይ ለማድረግ አዲስ ከሆናችሁ የተጠናቀቀ ነው የሚሆነው። ሶ ፕሮባብሊ ኢትስ ቱ ሌት። ግን ደግሞ ወደፊት አዳዲስ የአፕሊኬሽን ዜናዎችን ምናምን መስማት ከፈለጋችሁ እኛ ጋርም አፕላይ ማድረግ ከፈለጋችሁ ቴሌግራም ግሩፑን ተቀላቀሉ ማለት ነው። ኢንስታግራም ላይ አብሬ ከብላችሁ ሰርች ታደረጉ ባዮ ላይ የቴሌግራም ግሩፕ ሊንክ አለ፣ ቀጥታ ይወስዳችኋል ማለት ነው። ጣሊያን መታችሁ ስራ ለመስራት የሚያስፈልጉትን ነገሮች እንደሚከተሉት ሊስት አደርግላችኋለሁ። ሶ እንግዲህ እንደሚታወቀው ወደ ጣሊያን በጣም ብዙ ተማሪዎች ይመጣሉ፣ መተውም ይማራሉም ይሰራሉም። እንግዲህ ብዙዎቻችሁ ታውቃላችሁ፣ በትንሹም ቢሆን አሳይቻችኋለሁ ያለውን ነገር። ሶ ዲቴይል ደግሞ ዛሬ እነግራችኋለሁ ማለት ነው። ሶ እንግዲህ ወደ ጣሊያን መታችሁ ስትማሩ ያው ትምህርቱ የእናንተ ፋንታ ነው። ጀስት አፕላይ የምታደርጉበት ዩኒቨርሲቲ አብዛኛው በእርግጥ አቴንዳንስ እና እንደ በጣም ከፍተኛ የሆነ የክላስ ውስጥ የመገኘት ግዴታ የለባችሁም፣ አብዛኛው ክላስ ማለት ነው። ምክንያቱም የጣሊያን ከሪኩለም ዲፔንድ የሚያደርገው ፈተና ላይ ነው። ፈተናችሁን በደንብ እስከተፈተናችሁና አሳይመንትም ካለ አሳይመንቶቻችሁን ፕሮጀክቶቻችሁን በደንብ እስከሰራችሁ ድረስ አቴንዳንስ ማተር ያደርግም ዊች ኢዝ እናንተ ስራ እንድትሰሩ እድልና ኦፖርቹኒቲ ይፈጥርላችኋል ማለት ነው። ሶ ዳት ቢንግ ሰድ አፕላይ አድርጋችሁ መታችሁ እዚህ ትምህርታችሁን መከታተል ከጀመራችሁ በኋላ ማድረግ ያለባችሁ ነገር መጀመሪያ ስቴብል መሆን ነው። ኦብቪየስሊ ስቴብል ከሆናችሁ በኋላ ስራ ትፈልጋላችሁ ራይት። ስራ ለመፈለግ በጣም ወሳኝ ነገሮች አሉ ጋይስ። የመጀመሪያውና ትልቁ ወሳኝ ነገር ኢትስ ላንጉጅ። ጣሊያን እንደምታውቁት ጣሊያን ከስሙ ራሱ ጣሊያንኛ ነው የሚያወሩት፣ እንግሊዝኛ አያወሩቷቸዋል አይደለ? እና ቤዚክ ቋንቋቸው ጣሊያንኛ ስለሆነ they want you to speak Italian። ጣሊያኖች በተፈጥሯቸው ኖርማሊ ለኮሚኒኬሽን ራሱ እንግሊዝኛ ስታወሩባቸው ደስ አይላቸውም፣ ቅር ይላቸዋል። አብዛኞቹ አይችሉም በእርግጥ ግን የሚችሉትም በቃ ደስ እያላቸው አይደለም የሚያወሩት። እና ጣሊያንኛ ለምዳችሁ ብትመጡ አሪፍ ነው ለእናንተ፣ ስራ ለማግኘት የሚቀልላችኋል። ከነሱ ጋርም ተግባብታችሁ ትሰራላችሁ ማለት ነው። ቋንቋ በጣም ቤዚክ ነገር ነው። አሁን በሳ ላይ ፕሮሰስ ላይ ያላችሁ ሰዎች አሁን ማርች ወር ላይ ነው። ማርች፣ ኤፕሪል፣ ሜይ፣ ጁን እና ሆል ሰመር ቋንቋ ብትማሩ በጣም አሪፍ ትሆናላችሁ። ባይ ዘ ታይም እዚህ ኔክስት ይር ሴፕቴምበር፣ ኦክቶበር፣ ኖቬምበር ድረስ መጣላችሁ እዚህ አይደለም። በዛ ታይም አሪፍ ታይም ጋፕ ስለሚኖራችሁ በደንብ አጥነታችሁ ተምራችሁና የሆነ አይነት ኖሌጅ ያደርሳችሁ መምጣት ትችላላችሁ። እኔ ወደኋላ ብመለስና ኢትዮጵያ ያለውን ታይም ማስተካከል ብችል ቋንቋ ነበር የምማረው። ቋንቋ በጣም ወሳኝ ነገር ነው እና ከቋንቋ ባሻገር ደግሞ ስራ እንግዲህ በጣም ብዙ ተማሪዎች ጣሊያን መጥተው ይሰራሉ። ደስ የሚለው ነገር የጣሊያን ቪዛ የትምህርት ቪዛ ስታገኙ ሸንገን ቪዛ ነው የሚሰጣችሁ። ዊች ሚንስ ጣሊያን ብቻ ሳይሆን ከጣሊያን ውጭም ወደ ፍራንስ፣ ወደ ጀርመኒ፣ ስዊዘርላንድ ኦል ኦቨር ዩሮፕ ያሉ ሀገሮች ሄዳችሁ መስራት ትችላላችሁ። እና ይሄ በጣም አሪፍ ኦፖርቹኒቲ ነው። ምንም አይነት ቪዛ ሪኳየር አትደረጉም ማለት ነው። እና ግን ያው ጣሊያን ውስጥ ሆናችሁ እዚህ ያለውን ኦፖርቹኒቲ መጠቀም ከፈለጋችሁና እዚህ ያለውን ስራ ብቻ መስራት ከፈለጋችሁ ቋንቋ ያስፈልጋችኋል እንዳልኳችሁ። ያው ቋንቋ ማያስፈልጋችሁም ታይም አለ ማለት 100% ያስፈልጋችኋል ማለት አይደለም። በእንግሊዝኛ የሚወራችባቸው ቦታዎችም አሉ። ለምሳሌ አሁን ቱሪስቶች የሚበዛባቸው ቦታዎች አሉ። ምክንያቱም ያው ሁሉም ሰው ጣሊያንኛ አይደለም የሚያወራው። ኦልሞስት 30% ቱሪስት ነው የሚኖረው ጣሊያን ውስጥ። እንደዚህ አይነት ቦታዎች ላይ መስራት ትችላላችሁ። ግን ቤዚክ ነገር ነው ኦቨርኦል ማለት ነው ቋንቋ። ስራ መስራት ስራ ወርክ ኤክስፒሪየንስ የሚኖራችሁ አሪፍ ነው። ወርክ ኤክስፒሪየንስ ከሌላችሁ ግን ኢትስ ኦኬ፣ ማለትም እንደ አዲስ መጀመር ትችላላችሁ። ምክንያቱም አብዛኛው ተማሪ እንደ አዲስ ስለሆነ የሚጀምረው ማለት ነው። ስራ ሁለት አይነት መንገዶች አሉ ስራ የምትሰሩበት ማለት ነው። ሌጋሊ እና ኢሌጋሊ ስላችሁ ይሄ በህገ ወጥ መንገድ ሳይሆን ኢትስ ጀስት ላይክ በስቱደንት ቪዛ ስትመጡ
በሊሚትድ ታይም ነው የሚሰጣችሁ። ማለትም በሳምንት 20 ሰዓት ብቻ ነው መስራት የምትችሉት፣ ከዛ በላይ መስራት አትችሉም። ግን እንደ ኖርማል በወርክ ቪዛ እንደመጣ ሰው መስራት ከፈለጋችሁ ወይ ደግሞ 40 ሰዓት እና ከዛ በላይ ሳምታይምስ መስራት ከፈለጋችሁ በካሽ ነው የምትሰሩት። ማለትም ታክስ ሳትከፍሉ የጣሊያን ገቨርንመንት ሳያውቅ ማለት ነው። ነገር ግን በስቱደንት ቪዛዬ ብቻ በግድ ታክስ እየከፈሉ ከተማሪ ታክስ መስራት እፈልጋለሁ የምትሉ ከሆነ በሳምንት 20 ሰዓት ሊሚትድ ሆናችሁ መስራት ትችላላችሁ ማለት ነው። ነገር ግን አብዛኛው ሰው የሚያደርገው በካሽ ነው የሚሰራው፣ ማለትም ዊዛውት ታክስ ማለት ነው። ወይ አሪፍ አማውንት ኦፍ መኒ እናንተ መስራት ትችላላችሁ ማለት ነው። አብዛኛው ኖርማል ይዚ ያሉትን ጣሊያኖች ስለሚያውቁት ኦልሬዲ በካሽ ነው ሲቀጥሯችሁ የሚቀጥሯችሁ። እሱ የሚያሳስባችሁ ነገር አይደለም ማለት ነው። ያሉት ስራዎች ናቸው። በመቀጠል ደግሞ ያሉትን ስራዎች እነግራችኋለሁ። አሁን ከኤክስፒሪየንስ ከኛም በፊት የመጡ ተማሪዎች፣ ከኛም ጋር የሚመጡ ከኛ በኋላ የመጡ ተማሪዎችም የሚሰሩትን ስራ አሁን እነግራችኋለሁ። ማለት ላይክ ያለውን የስራ ኢንቫይሮንመንት ማለት ነው። የዴሊቨሪ ስራ አለ፣ የካሽየር ስራ አለ፣ ስቶር ኪፐር አለ፣ ሪሴፕሽኒስት አለ፣ ሆቴል ፖርተሮች አሉ፣ ዌይተር አለ፣ የመሳሰሉት ስራዎች አሉ። በጣም ሪከመንድ ማድረጋችሁ በተለይ ደግሞ ወንድ ከሆናችሁ ግን ዴሊቨሪ ስራ ብትጀምሩ በጣም አሪፍ ነው። ዴሊቨሪ ስራ በደንብ ዴዲኬትድ ከሆናችሁ በጣም ላይክ አላርለ ጎበዝ ሰራተኛና ታታሪ ከሆናችሁ እስከ 2000 ዩሮ እና ሜቢ ሰምታይምስ ከዛ በላይ ልትሰሩ ትችላላችሁ በዴሊቨሪ ስራ ማለት ነው። ይሄ ደግሞ ደስ የሚለው ነገር በራሳችሁ ማኔጀር ናችሁ። በራሳችሁ ታይም ነው የምትሰሩት። በራሳችሁ እንትን ነው የምትሰሩት። ኢቨን በጣም ደስ የሚለው ነገር ሳይክል አሁን ብዙ ጊዜ በሳይክል ነው ዴሊቨሪ የሚሰራው። በሳይክል ራሱ አሁን አፎርድ ማድረግ ባትችሉ እንኳን ሳይክል መከራየት ራሱ ትችላላችሁ በጣም በቺፕ ፕራይስ። ሳይክል ተከራይታችሁ በጣም በቺፕ ፕራይስ መስራት ትችላላችሁ። ዴሊቨሪ በጣም ቤስት ኦፕሽን ለወንዶች በተለይ እዚህ ሀገር ስመጡ ማለት ነው። ከዛ ባሻገር ግን እንዳልኳችሁ ሆቴሎች ላይ መስራት ትችላላችሁ። የተለያዩ ስቶሮች ላይ መስራት ትችላላችሁ። ኢትስ ጀስት ማተር ኦፍ ሲቪ ሰርታችሁ ሲቪያችሁን አፕላይ ያደረጋችሁ ከዛ በኋላ ኢንተርቪው ይኖራችኋል። ኢንተርቪውን ካለፋችሁ መቀጠር ነው በቃ ያለው ነገር ያ ነው። ሚኒመም የሚባለው ደሞዝ ጣሊያን ውስጥ 700 እስከ 800 ዩሮ ነው በወር ማለት ነው። ትንሹ 700 እስከ 800 የጣሊያን በህጋዊ መሰረት አሁን እንደዚህ ሚኒመም ዌጅ አለ አይደል? አሁን በየሀገሩ የካናዳ እንደዚህ ነው ሚኒመም ዌጅ፣ የአሜሪካ እንደዚህ ነው ሚኒመም ዌጅ ይባላል አይደል? ጣሊያን ግን ሚኒመም ዌጅ የላትም። ይሄ ነው ብላ አላስቀመጠችም። ግን ኦቨርኦል ከ700 እስከ 800 ከዛ በታች የሚከፈለው ሰው የለም ጣሊያን ውስጥ ማለት ነው። እሱንም ራሱ በጣም ሬሪ ነው። አብዛኛው ከ1200 እስከ 2000 ባለው ነው በወር ዩሮ ማለት ነው። አምተሪንግ ላይ በዩሮ ነው እየነገርኳቸው ነው። በወር የሚከፈላችሁ ማለት ነው። እና እሱን ነገር ከፕላናችሁ ውስጥ አስገብታችሁት እንድትመጡ ፈልጋለሁ። ሌላኛው ነገር ደግሞ የሌበር ስራ ሳይሆን የአክቹዋሊ ከቤት ሆናችሁ ልትሰሩት የምትችሏቸው ስራዎች አሉ። ግራፊክ ዲዛይነር ከሆናችሁ፣ ኤዲተር ከሆናችሁ፣ ምንድነው ይሄ አኒሜሽን ምናምን የምትሞክሩ ከሆነ የተለያዩ ነገሮች አለ አይደለ? ይሄ አፕወርክ ላይ የሚሰሩ ስራዎች የምትሰሩ ከሆነ እዚህም ከፍተኛ ኦፖርቹኒቲ ይኖራቸዋል። የተለያዩ አይነት ድርጅቶች ይፈልጋሉ ግራፊክ ዲዛይነር፣ የተለያዩ ካምፓኒዎች ይፈልጋሉ። ብቻ ኦንላይን ላይ ሊሰሩ የሚችሉ ስራዎችን በሙሉ ኢንክሉዲንግ ድሮፕ ሺፒንግ ኦን ቢገር ስኬል ካሰባችሁት ማለት ነው። ድሮፕ ሺፒንግ የተለያዩ ነገሮች አሉ በደንብ ኦንላይን ላይ ታውቁታላችሁ። ኦንላይን ላይ ከዚህ በፊት የሚሰሩ ሰዎች ታውቁታላችሁ። እና እነሱን ስራዎች እዚህ መስራት ትችላላችሁ። በተለይ ፕሪቪየስ ኤክስፒሪየንስ ካላችሁ ኢትዮጵያ ሆናችሁ በጣም ለእናንተ አሪፍ ነው። በአሪፍ ደሞዝ ከቤታችሁ ሆናችሁ ልትሰሯቸው የምትችላቸው እነዚህ አይነት ስራዎች ኦፕሽኖች አሏችሁ ማለት ነው ጣሊያን ስመጡ። ከዛ ውጭ ደግሞ ያው እዚህ መታችሁ አፕላይ ስታደርጉ የተለያዩ አይነት ድርጅቶች ኦር ደግሞ ኢሜይሎች ኦር ካምፓኒዎች አፕላይ የምታደርጉበትን ኦብቪየስሊ ትፈልጋላችሁ። እነሱ እንደ የተለያዩ አይነት ድርጅቶች ማስታወቂያ በወጣ ቁጥር ኦር የሆነ ነገር ሲወጣ ኢንፎርም ማድረጋችሁ የቲክቶክ ፔጅ ላይ ነው። ቲክቶክ ፔጅን ፎሎ በማድረግ የተለያዩ አይነት የስራ ኦፖርቹኒቲዎች ስታገኙ በማድረግ የተለያዩ አይነት የስራ ኦፖርቹኒቲዎችን ሲወጡም የተለያዩ አይነት እድሎች ሲመጡ ስለማሳውቃችሁ ቲክቶክ ላይ ፎሎ አድርጋችሁ ተከታተሉኝ ማለት ነው። ሌላኛው ደግሞ ሰመር ወይ ደግሞ ዊንተር ብሬክ ኦር ደግሞ እንደዚህ ስፕሪንግ ብሬኮች ላይ ምናምን እየጠበቁ የሚወጡ የስራ ኦፖርቹኒቲዎች አሉ ወደ ተለያዩ ሀገሮች ማለት ነው። እነዚህ አይነት ኦፖርቹኒቲዎች ሲወጡ አንዴ ብዙ ተማሪዎችን ሪክሩት አድርገው
የሆነ ቦታ ወስደው አኮሞዴሽን፣ አልጋ፣ ሁሉ ነገር ሸፍነው ለተወሰነ ጊዜ የስራ ኦፖርቹኒቲ የሚመቻቹበት እድሎች አሉ። በየጊዜው ይወጣል። ላይክ አሁን ባለፈው ጀርመን ነበረ። ከዛ በፊት ደግሞ ወደ ፖላንድ የሄዱ ሰዎች ነበሩ እና በየጊዜው እንደዚህ አይነት እድሎች ይወጣሉ። እና እንደዚህ አይነት እድሎች አሁንም ሲወጡ ተከታትዬ ማሳወቃችሁ ቲክቶክ ላይ ስለሆነ ቲክቶክን ፎሎ ማድረግ እንዳትረሱ ማለት ነው። ከዛ በተረፈ ያው ስለ ጣሊያን ማወቅ የምትፈልጉት ነገር ካለ ኦር በኢንፎርሜሽን ደረጃ ኦር ደግሞ ስላለው ፕራክቲካል ላይፍ ስላለው ሁኔታ ስለ ዌዘር ሊሆን ይችላል፣ ስለ ሰው፣ ስለ ላይፍ ስታይሉ፣ ስለ ምግቡ፣ ስለ ምንም አይነት ነገር ሊሆን ይችላል። እንደዚህ ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። እኔም በሌላ ቪዲዮ ተመልሼ እመጣላችኋለሁ ማለት ነው። ይሄ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ፣ ኮሜንት ላይ ማሳውቁኝ። አቤኮ ነበርኩኝ አብራችሁ የቆየሁት። በሌላ ቪዲዮ እስክንገናኝ ይመቻችሁ። ፒስ አውት።